ለምንድነው የምታፈጣው? ለምንድነው የምታፈጣው? ኧረ አላየሽም? እኔ እታያለሁ? በእንዳንተ አይን እታያለሁ? እሰራልሃለሁ። እሺ ጨርሳለሁ። በግድ ይሄኝ ነው ሳላይሽ ደሞ ባሽ ምንድነው የምታመጪው? እሺ ጭራሽ ጭንቅላትሽን መሬት ላይ አድርገሽ እንደ ኩባ እንደ ሮናልዶ እንደ ሜሲ ነው የሚመጣው። እንዳውም ቆይ እየተከተለኝ ነው፣ በጣም እየተከተለኝ ነው። እንዴ ይሄ ማለት እኮ ተከተለኝ ማለት ነው። ቆይ ታገኛለሽ። እሺ እዚህ ሰፈር ነኝ ደሞ። እሺ ስለማታውቂኝ ነው፣ በራስሽ ነው የነካሽኝ ደሞ። ቆይ አንተ በጣም እየተከተለኝ እኮ ነው እንዴ! ምን ሆነ ነው? ቆየክ? ሰውዬው በጣም እየተከተለኝ ነው። ሄላ ሰላም ነው? እንትን የሆነ ሰውዬ አይቶኝ መንገድ ላይ ማለት ነው እንድቀጠቀጥልኝ ይፈልጋለሁ። በጣም ነው ያየኝ። ስለዚህ እንድታስወግድልኝ በደንብ ቅጥቅጥ አድርገውና አስወግድልኝ። እሺ የት ነው ያለው? እዛ ጋር እኮ ነኝ። እንዴ የለም እያልክ ነው? ማንም የለም እኮ እዚህ ጋር። እንዴ እኔ ሰውዬውን አይቻለሁ በደንብ እየታየት አድርጉ። ምን አይነት ስራ ነው የምትሰሩ? እና የት አለ ታዲያ? ማንም እኮ የለም ቦታው ላይ። ብዙ እኮ ሰውዬውን አይቻለሁ በደንብ ይዩት እኮ። ምንም የለም፣ ማንም የለም። ዛሬ ይሄንን ካልጨረስክ እንዳትመጣ እኔ ጋር። እንዴ ማንም አይታየኝም። ጨርሻለሁ። ቆይ እሰራላችኋለሁ። ናይስ ሆነ። ቆይ የሆነ ቢጫ የለበሰ ልጅ ነው። የሆነ ሰው ይታየኛል አሁን፣ ቢጫ የለበሰ ልጅ እሱ ነው። ቆይ እናቱ ለምንድን ነው የምትከተላት? ማንን ደግሞ? ማንን? ምን አድርጌ ነው የምትላት? እንዴ ከኔ ጋር ነው እያወራ ያለው? ከኔ ጋር? ከማን ጋር ነው ታዲያ? ቆይ አንዴ ተረጋጋ። ከኔ ጋር ነው የምታወራው? ምን ልታረግ ነው? ከኔ ጋር ምን አረኩክ? ምን አረኩክ? ምን ልትሆን ነው? ቆይሽ ምን አረኩ? መጀመሪያ እንደዚህ ብለው ማንን? የቅድሙ ቀያ እኔ ልብሷ ምናምን የሚያምር እራሷ ነች። አትለማጣ። እኔ ግን ምንም አላልኳትም፣ ግን ስለፈለገች ነው ትርፍ የምታወራው። እሺ ሂድ በእናትህ ተው። እሷም እንደዚህ ዝም ብላ ከመሬት ነው የነካችኝ። ሳላያት እንዴ ምሳ አለ ግን ቤት ስንገባ የምን ምሳ ነው? ዝም ትበላለህ? አዎ ምሳን ትበላለህ። ና ቆይ ግን እኔ እኮ አጣርተሃል? ግን ደላላ ነው አለው። ነይ እስኪ ወደ ቦታው ነይ። አገኘኸው? አዎ አገኘኸው። ደላላ ነው አንተ። አይወ ሸሽ ግን ሳታጣራ ባትመታኝ በእናትህ። ችግር የለውም እናጣራዋለን። እሺ እንዴት ነሽ? አይ እሱ ነው። አዎ ይሄ ነው። ግን እንደለው ወይስ እንደብድበው? ቆይ መጀመሪያ አንድ ቻንስ ስጠኝ። ምን አልኩሽ? እንዴት እኔን ታየኛለህ? የዓይን እይታ ብቻ አየሁሽ አይደል? በጣም ብዙ ያወራል። ወይ ዝም ብዬ ስላየሁ አንተ እስካሁን ለምንድን ነው የጠበቀኝ? ልስታውቅ? ቆይ ሳትሰጠኝ አንዴ ልንገርሽ እናት፣ ስላየሁሽ ብቻ እኔ እኮ ሀሳብ ውስጥ ሆኜ ነው ያየሁሽ። በእናትሽ ሀሳብ ውስጥ ድጋሜ አንድ ሰው አይ ደጋግመህ እኮ ነው ያየኸኝ። አዎ ግን እኮ ቆንጆ ይደላው ለምንድን ነው? በእናትህ ይሄ ማለት ነበረ። ስላየው ከመጣኝ እኮ ወይ ስልኳን ብትቀበል እኮ ልትገለኝ። ዝም በል በነገና ታው ምን ፈልገህ ነው? በቃ ጠብቂው እናት። ሂድ በቃ እሺ ሂድ ደነስ አትምጣ ጫማ። ግን አንድ ቻንስ ብትሰጠኝና ብትረጋጋ። ንዴቴ ስላልመጣ ነው እንጂ እኮ ዱቄት ነው የሚያደርግ። ሲጀመር ዱቄት አላውቀውም እንጂ ዱቄት ገባ። ግን መታኝ እኮ ያ አፍንጫ ደግሞ ደማወጣም። ሲጀመር ልመና ልጀምር እንደዚህ ቁጭ መታከማ መለመን አለብኝ። ይኸው ስራ ፈጠረልኝ እኮ እዚህ ብቀመጥ እኮ ሀሳብ አመጣለሁ። ወንድም የሻይ አለ የለ እናት የሻይ የለሽም? ግን አይታወቅም። እስኪ ልጆችም ይምጡ። ምን እያልክ ነበር?
የሰደብከኝ? ኧረ ብድር ኧረ እውነት በእናትህ አንተ ብቻ ተረጋጋ። ቆይ ተነስ አልኩህ። እኔ ልመና ጀምሬያለሁ። በቃ ስራ ጀምሬያለሁ። እንዴ የምን ስራ ነው የምትሰራው እዚህ? እንዴ ቆይ በቃ ወደኩ አይደል ስትመጣ? ተነስ በቃ። እንዴ ልገናኝ ነው እንዴ? አይ ተው በእናትህ ልጅ አለኝ እኮ ገጠር። ተነስ ተነስ። እኔ በቃ ራስህን ቻላ። ምንድን ነው በአንድ ጥፊ ሰካራ ማረከኝ እኮ እውነት በእናትህ ግን እሺ እሄዳለሁ ያልከው ቦታ ይዘህ መጣህ እንዴ? አዎ ይዤ መጣሁ እኮ። እሺ ግባችሁ ያምራል አይደል? እስኪ እዚህ ጋር ቆይ። እሺ ምንም አይጠቅም። እውነት እዚህ ጋር ወደዚህ ጠጋ አታርገው። ችግር የለውም በቃ። ደግሞ እንትን ስታረግ ልጅቷ ስታመጣ እዚህ ጋር እንትን ምግብ ወይ ያመሰግና ዝም በል። ጨርሰው አላልኩም እንዴ? ሲጀመር ምግቡ እሺ ችግር የለውም እና ይሰራለታል። እዚህ ጋር ግን እኮ ጥሩ ሰው ናት እሷ። ለምግብ ነው ምን ታወቃለህ? ለምግብ ምን አደርግልሃል? ምግብ ምንም ዋጋ የለም እኮ በላ አልበላ ዋጋ የለውም። ልትሞት እኮ ነው። ያው ባዶ ሆድን ከምትሞት ግን ነገር ግን ያለጥ ቆይ ግን ምን አስበህ ነው አንተ? ውሃ ምንትን ዝም በል። የማውራቱ እንትን የለም። ግን ቃራም ወዳለው በላት መሞት ካልቀረ ይሄን ትበላለህ። እሺ ቃራ ገና እንደ ይመርጣል እንደ ደግሞ ምን አይነት ሰው ነው? ቆይ ለአንተ ምንድን ናት እሷ? ከእሷ በላ አንተ ነው ያሰቃየው። ምን አገባ? አይ ምን ለማወቅ አንተ እኮ አልተጎዳም። አንተ ዝም ብለህ ለምንድን ነው ሰውን የምትከተለው አንተ? ይኸው ልንገርህ በእናትህ ልንገርህ ምንድን ነው የምትነግረኝ? እኔ አየኋት አንዴ እሷንም ያየኋት እንደዚህ ብያ ከዛ መጣችና ለምን አየን ብላ ማለት ነው ብዙ ቀጠቀጠችኝ። እስኪ እውነቱን ንገረኝ እስኪ። ይኸው ልንገርህ በእናትህ እየመጣች እያለ በትክክል ንገረኝ። ቁጭ በል እዚህ ጋር ና ቁጭ በል። ዝም በል እባክህ። ቁጭ በል ወንድሜ። አልቀምጥም። ቁጭ በል ንገረኝ እዚህ ጋር ገር እሺ ይኸውልህ እኔ ደብሮኝ ጨንቆኝ እንትን ብዬ ቁጭ ብዬ እያለሁ ድንገት ቀና ብል እሷን አየሁ። እንደዚህ አንዴ አየኋትና መጣች እንግዲህ። ከዛ ለምን አየኝ ለምን አሳጥረው ምንድን ነው? እሺ ለምን አየኝ አለች። እሺ ከዛ እንግዲህ መጣችኝ ዘላ መታችኝ። ወይ ምን ማለት ከዛ እኔ እሷን መከተል እኮ አይደለም ሐኪም ቤት ብደርስ ብዬ ሐኪም ቤት ሌን ነው። በእናትህ አትቆላጣጥፍ በእናትህ። ቆይ መጣሁ። እሺ ምን አይቀን ነው ከመሬት ተነስቶ ሰው ዝም ብሎ እሺ ያስቃል። አረ አስቅ። ይሄ ምግብ ትበላለህ። እሺ ይሄ ምግብ ከሰጠው ቢያንስ አንተ መግደል አጥያት አይሆንብኝም። ይሄን ታውቃለህ። ይሄን ብላ ትንሽ እሺ ግን በእጃ ትቀበለኝ። እሺ እዚህ ጋር አድርጊ። ውሃ ሳይኑንም እንዳትነካካ እንጀራውን ብቻ እንደዚህ ብላና። እሺ በጣም እኮ ነው የሚያናደው። እንዴት ነው እስካሁን ያልገደለው? ይሄ ምግብ ብላ ቆይሽ አበላክ በኋላ አንድ ጥያቄ አሁን ምን አደረገኝ ነው ያልሽው አንተ? ቆይ የሌላ ሰው አሁንም ድፍረትን እኔን እያወራኝ ነው። ኧረ በላ በእጁ ምንም የለችው። ቆይ አንተ እቃት ነካካ አስቀምጣው። እጅን ታጠብክ አልታጠብክ ምን ይሰራል? ኧረ ምንም ኧረ እሱስ ልክ ነሽ። ነይ ላጉርስ። ይቅርታ ላጉርስሽ ብዬ ነው። ነይ እናት። አሁን ከመሬት ተነስቶ ሰው አሁን ምን አድርጊያት ነው እኔ እናት? ነይ እስኪ ነይ። ምን ታወቃለህ አሁን? ነይ እስኪ። እንዴ ሄደች እንዴ? ነይ እየጠራሁሽ እኮ ነው። ሰው ሲሞት ይበላለህ። ተስፋ ስትቆርጥ እኮ ትበላለህ። እኔ ብዙ ሰው ተስፋ ስለቆረጠ ነው የፈረው ማለት ነው። ውሃ ይዛችሁ የሚጠጣ ኧረ አንቆል ሊገለኝ ነው። ውሃ የላችሁም እናት ወይስ በምግብ ልትገልኝ ነው? ምንም ታውቃለህ መርዛ ነው
ረቀስ ብለህ እያወራ ይለፍ አባቴ። እኔም ምንም ሳላወራ ነው ወደዚህ የመጣው። አንተ ለምንድን ነው የምትለፈልፈው? ዝም ብለህ በላም እየረበሽከኝ እኮ ነው። እንደዛ አይደለም። እኔ እንዴት ልረፍ ቤቴ? እሱ ልክ ነህ፣ ግን ማለት ነው ስላነቀኝ ምግባችሁ በጣም ነው የሚጣፍጠው። እዛ ቆሻሻ ካንተ እጅ ነው የምቀበለው ጭራሽ። እሺ ይኸው ተቀበይው። እዚህ ጋር ሰምቼ ያው አንተ መሞት ፈልጋል ማለት ነው። እኔ አዝኜልህ ትንሽ ላስቆይ ነው። ቶሎ በለው ቾክላል። ይሄ ምን አይነት ሰው ነው? ምን አይነት ድንጋይ ነው? አሁን ቤት ገለኝ ምን ልንገርሽ? አንተ ዝም ብለህ ትበላለህ? እኔ ደስ ብሎኝ እኮ ነው። እንዴ ስራ ልስራ እኔ ቤት ውስጥ ውጪ ካስወጣሁት ውጪ ላይ አይኑን ያፈጣል። አይን እንዳለ ሰው ምግብ በልቶ ማያውቅ እዛ አስቀምጣው እሱ መጥቶ ይወስዳሉ። እኔ ማለት ግን ማለት ነው እኔ ተስፋ ስለቆረጥ ብሞትም እኮ ችግር የለም። በጣም በደስታ የጠበቅኩ እኮ እስካሁን መኖር ራሱ እኔ ራሴ ገርሞ እኔ በሆነ እኔ ገድዬክ ነበረ። አንተ መሞት አለብህ ሲጀመር። ለምን መሰለሽ እኔም አሁን በክራም ስለደረሰብኝ እናም ቶሎ በል ቁጭ ብዬ ከሚጨነቅ ቶሎ ልሂድ ቶሎ በልዋ። አንተ በህይወት ከዚህ ቤት አትወጣ። አረ አንተ በጣም መሞት አለብህ። ይሄ ነው ወቅ ካሁን በኋላ ድምጽን ካሰማ ግን እገልሃለሁ። እራሴ ነው የምጨርስ። እሺ እናት ቶሎ ብንሞት ብዬ አንድ ግቢ ገብቻለሁ። እናት ቁጭ በል አንተ። እኔም እዚሁ ሻግተዋል። እንደው እዚህ ላይ ቁጭ በል። ሰላም። አንተ ደግሞ ምን አድርገህ ነው የመጣህ? አረ ያው ነው ቀዩን ልጃቸው ነው መሰለኝ። አየዋት በማየት ብቻ እንግዲህ በማየት ነው የመጣህ? አዎ። አንተስ ምን አድርገህ? አንተ ቀላል ነው። እኔ ጠቀስኳት። ጥቂሳ? አዎ። ይሄ አንድ አይን መጨፈኑ ነው። እንደዚህ አንተ ካልሞት ግን ምንም አልሆነም። ለምን መሰለህ እኔ እኮ አይኔ ነው ድንገት አየኋት እንጂ እኮ ምንም አላለም። ስንት ቀን ነው አንተ ቀናል? እኔ አንድ ሳምንት ሞንቶ እዚህ በስብሰሃል። ምግብ እሰጥሃለሁ ግን ምግብ ይበላሉ እንደፈለግኩ እበላለሁ። ኧረ እባክህ ሆኖልኛል። ኧረ ጠቅሳታለሁ ሆኖልኛል። ኧረ ጨምሮልኝ። ምን አይነት ጉድ ውስጥ ነው የገባህ ነው? እኔ እንግዳ ሲመጣ እዚህ ውስጥ ነው የሚያስገቡት። እዚህ ውስጥ ነው የምታድረው? አዎ። ሮቶ ውስጥ እንግዳ ሲመጣ እዚህ ውስጥ ነው የሚያድረው። ሮቶ ውስጥ እንግዳ ሲመጣ እኔ እኮ እነሱ ልጅ መስለኝ። ወፈርክ እኮ ወፈርኩ። አንተ ታች ልጅ ትሮጋው ላይ የምትቀመጥ ልጅ አይደል? አዎ። ኦኬ። አንተ ሰላም ነው? እግዚአብሔር ይመስገን። ወፈርኩ። አንተ እዛ ሲነ በነበርኩት ጊዜ አረ ወፈርክ። አወፈርክ። አሁን ሆኖልኛል። ያ አንተ ነው ያንተ ጓደኛው የቀጫጫው ጥቂት በላት ይምጣ። እሱ ምንጣ? አዎ ንገረው። ስትወጣ አትወጣ ማለት ግን ሳስበው እውነት ይገላሉ ብለህ ታስባለህ? ውሸት ነው። ለማስፈራራት ነው እንጂ ትበላለህ። ሰው እንግዳ ሲመጣ ነው እንጂ ቦታ ነገር ነው የሚያሳድሩ። ወይ በቃ እኔ ጸልዬ ነው የወጣው። ከቤት ስወጣ አደራ ምግቤ እንደቻለኝ ብዬ ነው የወጣው። እግዚአብሔር ሰምቶልሃል። በቃ እኔ ሳምላይ እንደሰማ አሁን ማልታላም አልመጡም። ግን ይሄስ መነጽር የሚያደርገው ወይ ታወቀ። እሱም እኮ እንደኛ መጥቶ እዚህ ቀርቶ እኮ ነው ደንበኛው ያስፈራራል እንጂ እኔ ይሄን ለመፈለግ ነው እንጂ ቢሰጣው ይተዋኛል። ቆይ ከሴት እሷ ራሱ ይሰጣል። ኧረ በቃ ቆይ ከሴቱ ያ ብትል ልጠቂያትና አውጣኝ እንዳትበል። ምንድን ነው የምትሰራው አንተ? ስራ ምን ነበር ድሮ? እኔ ለስራው ነበር እኮ። ከዛ ቤት ኪራይም አልከፍልም እዚህ ይበላለሁ። ምንም የጎደለኝ ነገር የለም። አዎ እዚህ የሆነች እንትን እዛ ጋር ሻይ እየዞረች የምትሸጥ እሷን አግብተህ ነበራ? አግብተህ ነበር? አይ እያወራች ነበር። ለእኛ ሻይ ቀዳችና ታውቀኛለህ ማለት ነው። አምባሻ ጨርሳለህ ቤት ውስጥ። ጠዋት እኔ ሰርቼ ማታ ሲወጣ በቃ ሶስት በጣም ይበላል። እንደ ቀጭኔቱ አይደለም አለች። አይ እንደዚህ አለች። ግን ወፈርኩ። ኧረ ጨምራለህ። ሰውዬ መጣ። ዝም በል። ምንም ያወራው ነገር አለ ከሱ ጋር? ኧረ ምንም አላወራንም። ምንም ትንፍስ ካልክ ማለት ነው ውርድ ከራሱ ይሄ ነው እንጂ መምታት ነበር።
ይሄ ነበር